አሰላሙ አሌይኩም ሰላም ብያለው። ዛሬ ብሪያኒ ነው የምናዘጋጀው። ብሪያኒ በአረቡ አካባቢ ተወዳጅ የሆነውን ብሪያኒ በዶሮ ሩዝ ነው የምናዘጋጀው። እዚህ ጋር በረጃጅሙ ሽንኩርት ኮትፌ ጠበስኩት። መጀመሪያ እዚህ ጋር በደንብ ጠብሼ ያነሳሁና እዚህ ጋር ለዶሮ ማቁላል የሚሆን ሽንኩርት ፈጭቼ በሚበቃኝ በመጠናችሁ እኔ አንድ ዶሮ ስለተጠቀምኩ ትንሽ እዚህ ጋር ነጭ ሽንኩርት፣ ቲማቲም፣ ዝንጅብል ፈጭቼ አደረኩበት። ቪዲዮውን ስለቆራረጥኩት አጭር ነው። እዚህ ጋር ደግሞ ዶሮውን በደንብ ቆራርጬ አንዷን ዶሮ 8 ሞታ ቆርጬ ለብቻ አቁላልቼዋለሁ። የዚህ ሀገር ዶሮ ብጥስጥስ ይላል እና ትንሽ አቁላልቼዋለሁ። ትንሽ ጠንካራ እንዲል ወጥም ሳዘጋጅ ወጥም ስሰራ እና ይሄ ለሩዝ ምናምን ስሰራ ትንሽ ጠንካራ እንዲል እና ብጥስጥስ ይላል። እዚህ ጋር ብሪያኒ ቅመም አለ። ብሪያኒ የሚያደርገው ብሪያኒ ቅመሙ ነው። እንግዲህ ብዙ ግብአት የለውም። ያላችሁን ግብአት ነው የምትጠቀሙት። ሎሚ፣ ጥቁር ሎሚ ተጠቅሜ ያለው የብሪያኒ ቅመም እና ቤቱን ሰብስክራይብ አድርጉኝ። ቤት ሰብስክራይብ ያደርጋችሁኝ። እዚህ ጋር አንድ ማንኪያ የሚሆን ሳልሳ ለከረር ዝም ብዬ እንደማቅ እንዲያደርገው ይሄ ነው። እዚህ ጋር እርድ ተጠቅሜ ያለው ለከረሩ ደመቅ እንድል እንጂ ግዴታ አይደለም። እዚህ ጋር እርጎ አለ። እንደ እርጎ ተጠቅሜ ያለው። እዚህ ጋር ናዕና ቅጠል፣ ቃሪያው ዝም ብዬ ለጣሙ ነው እንዳይፈነዳ። ከፈነዳ በጣም ስፓይስ ስለሚሆን እዚህ ጋር ጨው በመጠናችሁ እንደሚበቃችሁ ነስነስ አድርጌ ያለው። ቸክቸክ ያለ ነው። እዚህ ጋር ነጭ ማጂ ተጠቅሜ ያለው። እኔ ነጭ ማጂ ነው የተጠቀምኩት። እዚህ ጋር ሩዙን ጥጄ ለብቻ ትንሽ እያበሰልኩት ነው። እዚህ ጋር ዶሮ በሰለ ተዘጋጀ። እዚህ ጋር ኮስበራ የድንብላል ቅጠል ከትፌ ያረኩበት ቅድም የጠበስኩትን ሽንኩርት ግማሹን ዶሮ ላይ ያደረኩና እንደዚህ እያስተካከልኩት ነው። ዶሮ ላይ ሩዙን እንትን ያልኩት። እዚህ ጋር ከረራ አደረኩበት። እዚህ ጋር ደረሰ። በዚህ ሁኔታ እንደዚህ ተጠናቀቀ ብሪያኒ። እንግዲህ ይሄ ብሪያኒ ማለት ይሄ ነው። ሰርታችሁ ሞክሩ። ስለተከታተላችሁ አመሰግናለሁ። ቤቱ ሰብስክራይብ አድርጉት። ላይክ፣ ሰብስክራይብ፣ ኮሜንት ያስፈልገኛል። በሌላ ቪዲዮ ውስጥ የምንገናኝ። ይመቻችሁ።